ይህ ቦታ እንግዲህ ነብዩ አለይሂ ሰላቱ ወሰላም ጁምዓ ቀን ሐጀተል ወዳ የመሰናበቻው ሐጅ ማንም ሰው እንዳይቀር ሁሉም መጥቶ ከኔ ጋር ሐጅ ያድርግ የመጨረሻ መልእክቴን ይስማ ብለው የተጣሩበት ቦታና ሊሞቱ ወደ 81 ቀናት አካባቢ ሲቀራቸው ጁምዓ ቀን ነው። ሐጀተል ወዳ 10ኛ ዓመት ሂጅራ ነው። እንደዚሁም የዙልሂጃ 9ኛ ቀን ላይ እዚች ቦታ ላይ ሆኖ ቁርአን ወርዶባቸዋል። ምን የሚል የቁርአን አያ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና። ዛሬ ሃይማኖታችሁን ሞልቼላችኋለሁ፣ ጸጋዬንም በእናንተ አሟልቻለሁ ፈጽሜያለሁ። እንደዚሁም ከሃይማኖት በኩል እስልምናን መርጬላችኋለሁ ወድጄላችኋለሁ ብሎ አላህ ዲኑን ሙሉ እንዳደረገበት ያበሰረበት ቦታ ነው። ለዚህ ነው አንድ ይሁዲ መጥቶ ዑመር ጋር ምን አላቸው? እናንተ ቁርአን ውስጥ አንድች አንቀጽ አለች በእኛ በይሁዶች ስብስብ ላይ ብትወርድ ኖሮ ለተኸዝና ذلك اليوم عيدا ይህን ቀን ዒድ አድርገን እንይዛት ነበር ብሎ ለዑመር አላቸው። አዩ አያ አላቸው አሉት ዑመር። የትኛው አንቀጽ ናት አሉ። አልየውመ አክመልቱ ለኩም ዲነኩም ብሎ ሲነግራቸው እችንም አውቃታለሁ ከነብዩ ጋር ነበርን ጁምዓ ቀን አረፋ ላይ የመተሰናበቻው ሐጅ ላይ የወረደች አንቀጽ ናት ብለው ዑመር ተናገሩ።